በእነዚህ ፓኬጆች ውስጥ በዓለም ዙሪያ የታገዱ ምርቶች አሉ። ሰዎችን ከፖሊስ ለመደበቅ ከሚረዱ ቁሳቁሶች ጀምሮ የእድሜ ልክ እስራት ሊያስፈርዱ እስከሚችሉ ነገሮች ድረስ እገዳ መጣሉ ትክክለኛ ውሳኔ መሆኑን ለማረጋገጥ ሁሉንም እየሞከርኳቸው ነው። በመጀመሪያ እጅግ በጣም ህገወጥ ከሆኑ የመኪና ጉልበት መጨመሪያዎች አንዱን ለመሞከር ከአንድ ፕሮፌሽናል የውድድር መኪና አሽከርካሪ ጋር እገናኛለሁ። እዚህ ከውድድር መኪና አሽከርካሪው ጀስቲን ጋር ነኝ። ለመሆኑ ዛሬ የምንጠቀመው ይህ ህገወጥ ምርት ምንድነው? ይህ ናይትረስ ኦክሳይድ ይባላል። እኛ ለድሪፍት መኪናዎቻችንን የፈረስ ጉልበት ለመጨመር እንጠቀምበታለን። ነገር ግን በመንገድ ላይ ያሉ ሰዎች ኖስ ብለው ይጠሩታል። እንግዲህ አንዱን ዙር ያለ ኖስ፣ ሌላኛውን ደግሞ በኖስ ታገዘን እንነዳለን። የትኛው ፈጣን እንደሆነም እናያለን። እንጀምር። 3 2 1 አምላኬ ሆይ ይህ እብደት ነበር። ያለ ኖስ 19.9 ሰከንድ ፈጅቷል። እሱ ኖስ ሲጠቀም እኔ እዛ ውስጥ መሆኔ ደህንነቱ የተጠበቀ እንዳልሆነ ነግሮኛል። ስለዚህ በድጋሚ ጊዜውን ለብቻው እንለካለን። ይህ በዛሬው ቪዲዮ የምንሞክራቸው በርካታ የታገዱ ምርቶች የመጀመሪያው ብቻ ነው። እስር ቤት ሊያስገቡ ከሚችሉ የዕለት ተዕለት ዕቃዎች ጀምሮ ፖሊሶች ጭራሽ እስከማይወዷቸው ከፍተኛ ቴክኖሎጂዎች ድረስ ሁሉንም እንሸፍናለን። መጣ። ይሄ በምዕራብ አውስትራሊያ እንደነዚህ ያሉ የናይትረስ ኦክሳይድ መርጫ ስርዓቶች በመንገድ ላይ በሚንቀሳቀሱ መኪኖች ላይ ታግደዋል። ጥቅም ላይ ባይውሉ እንኳን ምክንያቱም ኖስ ለመኪኖች ድንገተኛ ጉልበት ስለሚሰጥ ለመቆጣጠር አስቸጋሪ ያደርጋቸዋል። ይህም የአደጋ ስጋትን ይጨምራል። እንዲሁም ፖሊሶች እነሱን ለመያዝ እንዲቸገሩ ያደርጋል። ዋው 16.1 ሰከንድ አስመዝግቤያለሁ። ስለዚህ እጅግ በጣም ፈጣን ነበር። ጀስቲን ይሄ አስገራሚ ነበር። ኖስ በምዕራብ አውስትራሊያ ለምን በህገወጥ እንደሆነ አሁን ገባኝ። እንግዲህ ወደ ቀጣዩ ምርት እንለፍ። ይህም ለፖሊሶች ፈጽሞ በተለየ መንገድ ችግር ይፈጥራል። እሺ የራዳር መፈለጊያ አለ። በአቅራቢያ የፖሊስ ራዳር ባለ ቁጥር ሊያስጠነቅቅ ይገባል። ነገር ግን ለተለያዩ ነገሮች ሁሉ ድምጽ የመስጠት ዝንባሌ ያላቸው። ክላርክ ምን አይነት ነገሮችን ሊያስነሱት የሚችሉ ይመስላል? የሬዲዮ ግንኙነት ያለው ማንኛውም ነገር ይመስለኛል። ለምሳሌ የፖሊስ መኪኖች፣ የራዳር መፈለጊያዎችና የሲቢ ሬዲዮዎች አለኝ። አንዳንድ ሀገሮች እነዚህን ነገሮች ሙሉ በሙሉ ያግዳሉ። በስዊዘርላንድ ለምሳሌ ከእጅ ከተገኘ ይወረሳል። እንዲሁም ቅጣት ወይም እስራት ሊጠብቅ ይችላል። ተመልከት፣ እዛ ጋር የቀይ መብራት ካሜራ አለኝ። አቅራቢያ ፖሊስ መኖር አለበት። አዎ፣ ምክንያቱም እየጠቆመን ነው። ለምን እንዳቆምኩ ታውቃለህ? አዎ፣ እንዲያውም አንተ ልታቆመኝ አትችልም፣ ምክንያቱም እውነተኛ ፖሊስ አይደለም። ከመኪናው ማወቅ እችላለሁ። ይህም ወደ ቀጣዩ ህገወጥ ምርታችን ያመራናል። የፖሊስ ምልክቶችና መብራቶች ተሽከርካሪዎችን እንደ እውነተኛ የፖሊስ መኪና ለማስመሰል ያገለግላሉ። እነሱን መግዛት ብቻውን ህገወጥ አይደለም። ነገር ግን በህዝብ መንገድ ላይ ከተጠቀምክባቸው ፖሊስን በመምሰል ወንጀል ተከሰ እስከ 1 ዓመት እስራት ሊፈረድብህ ይችላል። ሆኖም ግን በግልጽ የፊልም መኪና ተብሎ ምልክት ከተደረገበትና በጉዞ ወቅት መብራቶቹንና ምልክቶቹን ከሸፈንክ ፍጹም ህጋዊ ነህ። ወደ ቤት ስመለስ በረንዳዬ ላይ አንድ ሳጥን ተቀምጦ ነበር። እሺ እዚህ ምን አለ? በላዩ ላይ ሁሉ የጥያቄ ምልክቶች አሉ። የሚስጥር ሳጥን ይመስላል። ደግሞም የጊዜ ቆጣሪ አለው። ለመክፈት 8 ሰዓት መጠበቅ ያለብኝ ይመስለኛል። ስለዚህ ይህ ቆጠራ እስኪያበቃ ድረስ በአቅራቢያ ያለ ሌላ ነገር እሞክራለሁ። ከፊቴ 3 ሳጥኖች አሉ። በእያንዳንዱ ውስጥ አቅማቸው እየጨመረ የሚሄድ የተለያዩ የሌዘር መጠቆሚያዎች አሉ። ግቡ እዛ ያለውን ፊኛ ማፈንዳት መቻላችንን ማየት ነው። በመጀመሪያው ከቴሙ የገዛሁት ይህ የክፍል 1 ሌዘር አለ። እነዚህ በትምህርት ቤቶች ለዝግጅት ማቅረቢያነት ቢሉ ናቸው። ስክሪን ላይ ለመጠቆም ወይም ከድመት ጋር ለመጫወት በጣም ጥሩ ናቸው። ግን ፊኛ ማፈንዳት ይችላሉ? እሺ እስቲ ይሄንን ሞክር። ሌዘሩ ፊኛው ላይ አድርገዋለሁ። ምንም የሚፈጠር ነገር የለም። ይሄ ምን አይነት ቀልድ ነው? ትርጉም የለውም። ወደ ቀጣዩ እንለፍ። ይሄ ኔቪ ሲልስ ለስናይፐር የሚጠቀሙበት አይነት ነው። እስከ 27 ያርድ የመድረስ አቅም አላቸው። በአብዛኛው በክፍል 2 ይመደባሉ። ነገር ግን በአንዳንድ ሁኔታዎች ክፍል 3 ሊሆኑ ይችላሉ፣ ምክንያቱም በቅርብ ርቀት አይንን ሊጎዱ ይችላሉ። እንግዲህ ይህ በጣም ጠንካራ ይመስላል። የሌዘር ጨረሩን በትክክል እዚህ ማየት ይችላል። ጥያቄው ግን ፊኛ ማፈንዳት ይችላል ወይ ነው። ጠንካራ ነው ግን አላውቅም። ምንም ጭስ የለውም። ምንም ደማቅ ነው ግን ስራውን ይሰራል ብዬ አላስብም። በመጨረሻም ክፍል 4 ሌዘር አለን። እንዲህ አይነት ጠንካራ ሌዘር መጠቆሚያዎች በዩኬ እና በአንዳንድ የአውሮፓ ክፍሎች ታግደዋል። ሰውዬ ይህ ነገር ይከብዳል። የታገዱበት ምክንያት ከ1 ሰከንድ ባነሰ ጊዜ ውስጥ ዘላቂ አይን ጉዳት ሊያደርሱ ስለሚችሉ ነው። ለዛም ነው እነዚህን የመከላከያ መነጽሮች እንድለብስ የተነገረኝ፣ ለደህንነት ቅድሚያ። በፊኛው ላይ ከመሞከሬ በፊት በዚህ የካርቶን ቁራጭ ላይ እንሞክረው። ዋው ተመልከቱት፣ እየቀለጠ ነው። ደግሞም የሚገርም ድምጽ እያወጣ ነው። ሲጨስ መስማት ትችላላችሁ። ይህ እብደት ነው። ፊኛው ምንም ተስፋ የለውም፣ ግን ለማረጋገጥ አንድ መንገድ ብቻ ነው ያለኝ። እሺ እያነጣጠርኩ ነው። ዋው ያ የሚገርም ነበር። 1 ሰከንድ ብቻ ነው የፈጀው። ለዛ ነው እነዚህ ለመዝናኛነት የታገዱት። ነገር ግን አሁንም የምንሞክራቸው በርካታ የታገዱ እቃዎች አሉ።
ሰዎችን ወደ ሆስፒታል የሚልኩ የልጆች መጫወቻዎችን እና ለጥፋት የሚያገለግል የጦር መሳሪያ ሊቆጠር የሚችል ነገርን ጨምሮ። በመጀመሪያ ግን ቀጣዩን ምርታችንን ለመሞከር ከእውነተኛ የኤምኤምኤ ተዋጊ ጋር እንገናኛለን። አንደኛው ዙር ምን እንዳለ እስቲ ነኝ። 3 2 1 ኦ አምላኬ ሆይ ፈነዳ። ያ በባዶ እጅ ብቻ ነው። እስቲ ብራስ ናክል ስንጨምር ምን እንደሚፈጠር ነኝ። ብራስ ናክል በቀላሉ ለመደበቅ ስለሚመች ግን ከፍተኛ ጉዳት ስለሚያደርሱ በብዙ ቦታዎች ታገደዋል። ዝግጁ እንሂድ። ኦ ንጹህ ስባሪ ነበር። ተዋጊውም ይህ በጣም ቀላል ነበር። በየቦታው ተረጨ። እውነተኛ ጉዳት ነው አለኝ። ለዛ ነው ህገ ወጥ የሆኑት። አመሰግናለሁ። እሺ እንግዲህ እዚህ የታገዱ የልጆች መጫወቻዎችን የሞሉበት ሳጥን አለኝ። መጀመሪያ የውሸት ሲጋራዎች ልክ እንደ እውነተኛ ሲጋራ ነበር የሚመስሉት። ልጆች በእነዚህ እያጨሱ ያስመስሉ ነበር። ይህም እንደ ኖርዌይ እና ፖርቹጋል ባሉ ቦታዎች የታገዱበት አንዱ ምክንያት ነው። አንዳንድ አምራቾች ስማቸውን ከረሜላ በትሮች ብለው በመቀየር እገዳውን አልፈውታል። ቀጣዩ ምርት ስቲንክ ቦምብ። እነዚህ በሰልፈር ውህዶች የተሞሉ ጥቃቅን የመስታወት ብልቃጦች ናቸው። አንዱን ስትጥለው ይሰበራል እና ክፍሉ እንደ በሰበሰ እንቁላል ይሸታል። በትምህርት ቤቶች ታግደዋል፣ ምክንያቱም ልጆች ትምህርት ቤት እንዲቋረጥ ያደርጉባቸው ነበር። ኦ ይሄ ነገር በጣም መጥፎ ነው፣ የሚያጸይፍ ነው። ቀጣዩ ሲሊ ስትሪንግ በሆሊውድ ውስጥ በሃሎዊን ዕለት በመጠቀም የተከለከለ ነው። ሰዎች መኪኖች ላይ፣ ፖሊሶች ላይ ጭምር ይረጩት ነበር። እስከ 6 ወር እስራትና $1000 ቅጣት ሊያስከትል ይችላል። ኦ አሁን ደግሞ ዮዮ የውሃ ኳሶች አሉ። ገመድ ላይ የላስቲክ ኳስ ብቻ ነው። ነገር ግን እነዚህ በበርካታ ሀገሮች ታገደዋል፣ ምክንያቱም ገመዱ በልጆች አንገት ላይ ተጠምጥሞ ሊያንቅ ስለሚችል ነው። እሺ ክሪፒ ክላውረልስ። እነዚህ በ1970ዎቹ የነበሩ ናቸው። ፈሳሽ የምታፈስባቸው የብረት ቅርጾች ናቸው። ከዚያም በሙቅ ሳህን ላይ ታሞቃቸዋለህ። ችግሩ ምድጃዎቹ እስከ 300 ዲግሪ ሊደርሱ መቻላቸው ነው። ልጆች ራሳቸውን ያቃጥሉ ነበር። ለዛም ነው ያን ስሪት አግደው ደህንነቱ በተጠበቀ ዲዛይን በድጋሚ የለቀቁት። ቆይ የሚስጥር ሳጥኑን ማየት አለብኝ። 5 4 3 2 1 ዋው! እሺ ሳጥኑ ተከፍቷል። ውስጥ አንድ ቁልፍና ደብዳቤ አለ። ደብዳቤውን ወደ ቴክሳስ መምጣት እንዳለብኝ ይናገራል። ምን ይመስላል ጆኤል? መሄድ አለብን? አዎ ማድረግ አለብን። ሻንጣዬን ቋጥሬ ወደ ቴክሳስ አመራው። ኦ ሎ ባይ ማይክ፣ እንዴት ነህ? እዚህ ምን እየተካሄደ ነው? እሱም ግድግዳው ላይ ያሉትን በሚሊዮን የሚቆጠሩ መትረየሶች አሳየኝ። ዛሬ ምን ሞክራቸው ህገወጥ እቃዎች እነዚህ ናቸው ስለው፣ አይደለም ወንድሜ ይሄ ቴክሳስ ነው፣ እዚህ ምንም ህገወጥ ነገር የለም አለኝ። ለምሳሌ ይህን መድፍ ተመልከት። ዛሬ ምን ሞክረው ህገወጥ ነገር ይሄ ነው ስለው፣ አይደለም ዝም ብዬ ላሳየ ብዬ ነው አለኝ። አርፒጂ ልንተኩስ ነው? አይ እዚህ በዋናነት የምንሰራው የታጠቁ ተሽከርካሪዎችን ማደስና መልሶ መገንባት ነው። ያ ቁልፍ ምን እንደሆነ ማወቅ ትፈልጋለህ? አሪፍ። ወደ ኋላ እንዳልዞር ተነግሮኛል። ድምጽ እየሰማው ነው። ምን? ኦ አምላኬ ሆይ ታንክ! እንደነዚህ ያሉ ታንኮች በዓለም ዙሪያ በጣም የተከለከሉ ናቸው። በአብዛኞቹ ሀገሮች ተራ ዜጎች በጭራሽ ሊኖራቸው አይችልም። ነገር ግን እዚህ ቴክሳስ ውስጥ ፍቃድ ካገኘ በህጋዊ መንገድ ልትጠቀም ትችላለህ። ይሄ እብደት ነው። በሱፍ ልብስ ታንክ ውስጥ ሆናለሁ ብዬ አስቤ አላውቅም። ወሬ አቁመ ይሄን ነገር መተኮስ ትፈልጋለህ? እሺ ሰውዬ እናድርገው። ይሄን ለመተኮስ ምን ያህል ጊዜ ይፈጃል? የሰከንድ ሩብ እና እያነጣጠርን ያለነው እዛ ባሉ መኪኖች ላይ ነው። ልቤ አሁን በከፍተኛ ሁኔታ እየመታ ነው። እነዚህ መኪኖች ከመታው ሰብስክራይብ ማድረግ አለባችሁ። 3 2 1 ኦ አምላኬ ሆይ ያ እብደት ነበር። በአቅራቢያ ከነበርኩባቸው ነገሮች ሁሉ እጅግ በጣም ኃይለኛ ነበር። ለጉዞ ይገባዋል። ሰብስክራይብ ማድረጋችሁ እንዳትረሱ። ልክ እንደዚህ አይነት ሌላ ቪዲዮዎችን ማየት ከፈለጋችሁ እዚህ ጋር ተጫኑ።